በገፍላ ሰላትን የምናሳልፍ ሰዎች ይችን ንግግር እንስማ። ሰላትን ማሳለፍ ምን ያክል ከባድ እንደሆነ ታውቃላችሁ? قال علامة ابن عثيمين رحمه الله تعالى من يلالو إذا أخر الصلاة عن وقتها عند سو صلاة كاسالفة متعمدا يعني هون بلو ويمدمو بتدقاقامي هون بلو كاسالفة فإن الله لا يقبلها الله سبحانه وتعالى أي قبلهم منه الكرسو ولو صلها 1000 مرة ما عندش جزي راسو بسجدتين يعني صلاة تقبلنت اللوم مانو علامة ابن عثيمين رحمه الله تعالى معناتنا በሁለት መንገድ ሊያልፍ ይችላል። ለምሳሌ ራስቶ ሊሆን ይችላል። ሁለተኛ ደግሞ በእንቅልፍ ምክንያት ሊደርስ ይችላል። በዚህን ሰዓት ወደው እንዳስታወሰ መስገድ አለበት ወይም ከቅልፉ እንደተነሳ መስገድ አለበት። ወላኪን ሆን ብለን ግን ማሳለፍ የለብንም። በተለይ ደግሞ መዳም ቤት የምንሰራ ሰዎች ይችን ሰርተን እያለ ዝም ብለን የምናሳልፍ ሰዎች አለን። ወይም ደግሞ ይችን አድርገን ይሄን በልተን ያኔ ከወቅቱ ማሳለፍ የለብንም። በምንችለው አቅም ሰላትን በወቅቱ መስገድ አለብን። አላህ Subhanahu Ta'ala ዘንድ ተወዳጅ የሚያደርገን ነገር ራሱ አንዱ ምንድነው? ሰላትን በወቅቱ መስገድ ሲሆን፣ ሁለተኛ ደግሞ ከቀብር ቅጣት ራሱ የሚጠብቀን ሰላታችንን በወቅቱ መስገድ ነው። ሶስተኛ ደግሞ ከጀሃነም እሳት የሚጠብቀን በተመሳሳይ እንደዚሁም ያኔ ሰላትን የሚያሳልፉ ሰዎች ራሱ ወይል የምትባል ጀሃነም እንደተዘጋጀለችላቸው አላህ Subhanahu Ta'ala ተናግሯል። በምንችለው አቅም ሰላት አደራ ሰላት ላይ አላህ Subhanahu Ta'ala እንግዲህ ሰላታቸው ላይ እስቲቃማ ካላቸው ሰዎች ያድርገን። አላህ